ፕሪሚየር ሊጉን በበላይነት ለመምራትና ዋንጫውን ወደ ኤሚሬትስ ለመመለስ የሚፋለመው ድንቁ የገነርስ ቤተሰብ የዝውውር መስኮቱ ሊዘጋ ጥቂት ቀናት ብቻ ቀርተውታል። ነገር ግን በአርሰናል ቤት ነገሮች ገና አሁን እየጋሉ ነው። ሚኬል አርቴታና አንድሬ ቤርታ መላውን የእግር ኳስ ዓለም የሚያስደነግጥ የለንደንን ቀይ ጎን ወደ እብደት የሚቀይር እቅድ ይዘው ብቅ ብለዋል። አዎ መድፈኞቹ የዝውውር መስኮቱ ከመዘጋቱ በፊት ሁለት ትላልቅ ተጫዋቾችን ወደ ሰሜን ለንደን ለማምጣት ሌትና ቀን እየሰሩ ይገኛሉ። በተለይ አንደኛው ዝውውር የቡድናችንን የፊት መስመር ሙሉ በሙሉ የሚቀይርና የባርሰሎናን ልብ የሚሰብር ነው። ይህንን ታላቅ ዜናና የአርቴታ ሚስጥራዊ እቅድ እስከ መጨረሻው ተከታተላችሁ እንድታውቁ እጋብዛችኋለሁ። ለቻናሉ አዲስ የሆናችሁ ገነርሶች አሁኑኑ ሰብስክራይብ በማድረግ የደውል ምልክቱን ተጫኑ። አብራችሁን እስከ መጨረሻውም ቆዩ። ወደ ዋናው ጉዳይ እንለፍ። አርሰናል በአሁን ሰዓት በግራ የፊት መስመር ላይ አዲስ ደም ለመተካት በከፍተኛ ሁኔታ እየተንቀሳቀሰ ይገኛል። ለምን ካላችሁኝ መልሱ ግልጽ ነው። የብራዚላዊው ኮከባችን የጋብሪኤል ማርቲኔሊ ከአርሰናል መሸጥ አሁን የማይቀር ጉዳይ ሆኗል። ማርቲኔሊ ክለቡን መልቀቁን ተከትሎ አርቴታ ያንን ክፍተት የሚደፍን ብቻ ሳይሆን ቡድኑን ይበልጥ ገዳይ የሚያደርግ አጥቂ ይፈልጋል። ለዚህ ቦታ በአርሰናል የራዳር ዝርዝር ውስጥ ቀዳሚውና ዋነኛው ስም ማን እንደሆነ ታውቃላችሁ? የአርጀንቲናው ድንቅ ኮከብ ጁሊያን አልቫሬስ። ይህ ዝውውር ግን ቀላል አልነበረም። አልቫሬዝ ልቡ ወደ ካታሎኑ ባርሰሎና አምርቶ ነበር። ወደ ስፔን የመሄድ ከፍተኛ ፍላጎትም ነበረው። ነገር ግን አትሌቲኮ ማድሪድ ለባርሰሎና በፍጹም አልሸጥም በሚል የጠንካራ ውሳኔም አስተላልፏል። ባርሰሎኖች ተስፋ ቆርጧል። ታዲያ ይህንን አጋጣሚ በንቃት ሲከታተል የነበረው ሊቀ ሊቃውንቱ ሚኬል አርቴታ ክፍተቱን ተጠቅሞ አልቫሬዝን ወደ ኤሚሬትስ ለመውሰድ መስመር የያዘ ድርድር ውስጥም ገብቷል። ገነርሶች አስቡት፣ አልቫሬዝ ወደ አርሰናል መጣ ማለት ምን ማለት እንደሆነ ይገባችኋል? ይህ ተጫዋች የፕሪሚየር ሊጉን የአየር ንብረት ጠንቅቆ ያውቋል። በማንቸስተር ሲቲ ቤት ሊጉን የበላ የተከላካዮችን ስነ ልቦና የሚያውቅ አጥቂ ነው። ስለዚህ ወደ ሰሜን ለንደን ሲመጣ ሊጉን ለመልመድ ጊዜ አያባክንም። ከመጀመሪያው ቀን ጀምሮ ጎሎችን ማዝነብ የሚችል ዝግጁ ማሽን ነው። አርቴታ ይህንን የአልቫሬዝን የሊጉን ልምድ በመጠቀም የፊት መስመራችንን ፍጹም አስፈሪ ለማድረግ ቆርጦ ተነስቷል። በማርቲኔሊ ቦታ አልቫሬዝ ሲሰለፍ ማየት ምን ያህል ያስደስታል! የተከበራችሁ የአርሰናል ደጋፊዎች አልቫሬዝ ማርቲኔሊን ተክቶ በግራ መስመር ላይ ቢጫወት የአርሰናልን የዋንጫ ጉዞ ያሳካል ትላላችሁ ወይንስ ማርቲኔሊ መሸጥ አልነበረበትም? የእናንተን ሀሳብና አስተያየት ከስር በኮሜንት መስጫው ላይ አስፍሩልኝ። ቪዲዮን ላይክ ማድረግ እንዳትረሱ። በሚቀጥለው አጓጊ የአርሰናል ዜና እስክንገናኝ ድረስ ድል አርሰናል። ቸው ቸው።